ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልከ ቁራኛ ጨክኖብኛል ብለህ። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንዲሁም ክርስቲያኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሳብስክራይብ በማድረግ አበረታቱኝ። ኢንሻአላህ ዛሬ ለእናቴ ትንሽ ግጥም ጽፌያለሁ። የግጥሜ ርዕስ እናቴ ይላል ማለት ነው። ምንነቴን ሳላቅ ገና ጸንሰሽኝ በሆድሽ እያለሁ አርግዘሽ ሳትወልጅኝ ለ9 ወር ያህል ባንጀትሽ ይዘሽኝ ከዛም ቀኑ ደርሶ አምጠሽ ወልደሽኝ 2 ዓመት ሙሉ በጀርባሽ አዝለሽኝ ያኔ ጀምረሽ እዚህ ያደረሽኝ በአላህ ታግዘሽ በህፃንነቴ ጡትሽን ስጠባው ቀን ከለት ጠብቼ ፍጹም የማልጠግበው ከማር ከሱካርም በልጦ የማገኘው እዚህ የደረስኩት እማ ባንቺ እኮ ነው። በጀርባሽ አዝለሽኝ ስትይ ሽሩሩ በለስላሳ ድምፅሽ በቃልሽ ማማሩ ፍጹም የማወጂ እኔን ሲናገሩ አሳድገሽኛል በመልካም በጥሩ። እናቴ እማዬ አንድ 2 ጊዜ ዘርዝሬ ብገልጸው የሁሉ ውለታሽ እንዴት ልመልሰው? እንዳያካባቢው እንዳየሩ ጸባይ አሳድገሽኛል በንጹህ በንዋይ ደከመኝ ሰለቸኝ አሁን ገና ሳትይ አሳድገሽኛል እናቴ በመልካም በሰናይ ባይተዋር ሕይወት ብቻዬን እንዳልሆን ወንድም ወልደሽልኝ ከጎኔ የሚሆን አስደስተሽኛል እናቴ እንቁዬ ከጎኔ የሚቆሙ እህቶችም አሉኝ። አረ ምን ጎደለኝ አመቻችተሽልኝ። አላህን ተማጽነሽ በቅድሚያ ስትወልጅኝ እኔ ደስ ብሎኛል አንቺም ተደሰች። ኑሪልኝ በክብር ስለማሰለችኝ የፈጠረሽ አምላክ ሁሌም የሚጠብቅሽ በህይወት እያለሁ አርቅም ከጎንሽ። ውለታሽ ብዙ ነው ከፍዬም አልጨርሰው ውለታሽ ብዙ ነው ከፍዬም አልጨርስ። ዛሬም ያው ነኝና እንደ መጀመሪያው አንቺኑ የምሻ በመንገድ ላይ ያለሁ የማይሰበር ቃል አንቺን መርጫለሁ። እናቴ አትረቂኝ እኔ ፈልግሻለሁ። አላህ ይጠብቅሽ አራህማኑ አዛኝ በሄድሽበት ሁሉ ደስተኛ ሁኝልኝ። እማ ልቤ ውስጥ ስምሽ አለ፣ ደሜ ውስጥ ፍቅርሽ አለ፣ አእምሮዬ ውስጥ ትዝታሽ አለ፣ እንቅልፌ ውስጥ ህልምሽ አለ፣ ሙሉ ህይወቴ ውስጥ አለሽ እማ አንቺ ህይወቴ ነሽ። እና ኢንሻአላህ እናቶቻችንን እድሜና ጤና ይስጣቸው። እማ ወድሻለሁ። ብዙ እናቶች አሉ። ለኔ እናቴ ልዩ ነሽ፣ ልዩ ናት። ያለ አባት ያሳደገች ሳይከፋኝ እሷ ያለቀሰችውን እንባዋን ራሱ እንዳናይባት ተደብቃ የምታለቅስ እናት። ብቻ ቃላት የለኝም። እናቴ በጣም ብዙ እናቶች አሉ፣ ግን የተለየች ያክል እስከሚሰማኝ ድረስ እናቴን በጣም ነው የምወዳት፣ በጣም ነው የማከብራት። ብቻዋን ያላባት ብቻዋን በቃ ብቸኛ ሆና ስታሳድግ ከጎኗ ሰው አይዞሽ የሚላት ሳታገኝ እኛ ሳንበላ እሷ ማትበላ፣ እኛ ሳንለብስ እሷ ማትለብስ፣ በቃ ሁሌ የእኛን ፊት እያየች በቃ በታመምን ሰዓት ብዙ መከራ ታያለች። እና በቃ እድሜና ጤና ለእናቶች ብቻሽን ስላሳደግሽኝ
ያለምንም አጋዥ አንድ ቀን ሳይከፋኝ በቃ ሙሉ አድርገሽኝ ስትፈልጊም ጓደኛሽ አድርገሽኝ በቃ ምን በቃ ቃላት የለኝም እና ጓደኛዋም ነኝ ልጇም ነኝ። እኛ እንዳይከፋን ብዙ የምትጥር እናት፣ ጀግና እናት በቃ ቃላት የለኝም። በቃ ብዙ ነገር ሆናለች ለኛ። ሲቸግራት ራሱ ችግሯንም የማታሳውቅ ሁሌ ቤታችንን ሙሉ እንደሆነ የምታስመስል ሳትጠግብ ጠግብ ያለሁ የምትል እኛ ጠግበን ከተረፈ በኋላ የምትመገብ እኛ ስንለብስ ደስታዋ፣ እኛ ስንስቅ ደስታዋ፣ በቃ ስናለቅስ አብራ የምታለቅስ ሩህሩህ እናት በቃ ብዙ ነገር ናትና እናቶቻችን በህይወት የሌሉትንም አላህ ጀነቱል ፊርደውስ ይወፍቃቸው። በህይወት ያሉንም ደግሞ እናቶቻችን ብንንከባከብ ብንጠይቃቸው በቃ የእናት ውለታ በነገራችን ላይ የሚመለስ ነገር አይደለም። ግን በተቻለን አቅም በቃ ከጎናቸው ብንሆን። አንዳንዶች እናቶች አሉ ስሜታቸውን የማይገልጹ። በተለይ አሁን ርቀናቸው ስንሄድ ሁሌ እኔ እናቴ በጣም የምታሳዝነኝ ነገር ሁሌ ታለቅሳለች። በሄድኩኝ ቁጥር እዛ ተለይቻ በመጣሁ ቁጥር እሷ ጋር አብሬያት ሁሌም የምኖር ነው የሚመስላት። ተለይቻ ስመጣ ያለውን ስሜት ከባድ ነው እና በቃ መውለድ አይጠበቅብንም እናት ለመሆንና በጣም አላህ ሱብሓነሁ ወተዓላ እናቶቻችንን አላህ ይጠብቅልን። ባሉበት ቦታ ብዙ መከራ፣ ብዙ ስቃይ፣ ብዙ ነገሮች እንትን ብለናልና እናት ያለን ልጆች ብንጠይቃቸው ብናወራቸው በቃ አለ አይደለም ላይመቻችልን ይችላል። ግን በየደቂቃው እኔ በደወልኩ ቁጥር ያላት ደስታ ያላት ፈገግታ በጣም ለየት ያለ ነውና እዛም ሰውም ስለሚነግረኝ ምንም ስለሚል በቃ እንዲለያት አትፈልግም። እና ስለዚህ እህቶቼ ወንድሞቼ በስደት ያላችሁ እናቶቻችሁን ቢያንስ ለመሄድ ላይመች ይችላል ዱንያ ስለሆነ፣ ግን ቢያንስ በስልክ ብታዋሯቸው ብትጠይቋቸው ያው በህይወት እስካሉ ድረስ ማለት ነው። በኋላ አንድ ቀን ይቆጫችኋል። እናትነት በጣም ከባድ ነው። በጣም ከባድ ስሜት ነው እና በጎረቤቶቻችን የምናየው በራሳችን የምናየው ብዙ ነገር አለ። የሚናፍቁ ብዙ እናቶች አሉና ጠይቋቸው ነው የምለው። በተረፈ በቃ እናት ማለት ሀገር ማለት ናት። እናት ማለት ብቻ ሁሉ ነገር ካላህ በታች እኔ እንደ እናት ፍቅር ያለም አይመስለኝም። እውነተኛ ፍቅር የምናገኘው ከእናታችን ናት፣ ከእናታችን ነውና አላህ እድሜና ጤና ይስጥልን። የእናት ፍቅር አላህ ይስጠን እና እናቶች ለዘላለም ኑሩልን። እናቴ በድጋሚ እወድሻለሁ፣ ኑሪልኝ፣ እድሜና ጤና ይስጥሽ፣ ረጅም እድሜ ከጤና ጋር ክፉሽን አያሰማኝ፣ ክፉሽን አለይ። ቃላት የለኝም። ላንቺ ውለታ አይመለስም እና ውለታ ከፋይ አላህ ያድርገኝ። ግን ቢያንስ እንኳ በቃ 5% እንኳ በመልስ ለዛ ያብቃኝ ነው የምለው። እድሜሽን ረጅም ያድርገው። ለሁሉም ለእናቶች ለሁላችንም እናቶች እድሜና ጤና ይስጥልን፣ ደስተኛ አላህ ያድርግልን፣ አይክፋቸው። ባሉበት ቦታ ባሉበት ሀገራችንን ደግሞ ኢንሻአላህ አላህ ሰላሟን ያውርድልን፣ ሀገራችንን ሰላም ያድርግልን። ሀገራችን ሰላም ስትሆን ነው ቤተሰቦቻችንን በሰላም የሚኖሩት። አወልና ሀገር ሰላም ሲሆን ነውና ዱዓ እናድርግ። ሙስሊሞችን በዱዓችሁ እንዲሁም ክርስቲያኖች በጸሎታችሁ ኢትዮጵያን እናስባት። ሰላም ሁኑልኝ። መልካም ጊዜ ይሁንላችሁ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለእናንተ
ላይጎዳችሁ ይችላል። እኔ ደግሞ በጣም ይጠቅመኛል እና ሀገሬ ገብቼ ደግሞ ሰላም ጥሩ ነገሮች የምሰራ አላህ ያድርገኝ እና ሰላም ሁኑልኝ ባይ